ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አመሰግናለሁ። እሺ ስለምታበረታታኝ በጣም አመሰግናለሁ። አዲስ ዩቱበር ነኝ። ሰብስክራይብ አድርጉኝ። ዛሬ ይዤላችሁ መጣሁት ስለ ጄሚናይ ነው። ጄሚናይ አጠቃቀም ባለፈውም የሰራሁት ስለሱ ነበረ። ያው እኔ ከጄሚናይ አልወጣሁም፣ ምክንያቱም ጄሚናይ ባለውለታዬ ነው። ዩቱብን ክሬት ያደረኩት የከፈትኩት በጄሚናይ ታግዤ ነው እና በጣም እኔ ማላቃቸው ብዙ በቃ ጄሚናይ እንዲሁ በጣም ብዙ ነገር ይሰራል እና ከኔ በበለጠ በደንብ አርግቶ ስለ ጄሚናይ የሚሰሩ ብዙ ዩቱበሮች አሉ። እነ ሻምበል አሉ። እነሱ ጋር በጣም ሙሉ ማብራሪያ ታገኛላችሁ። እኔም ጋር ያቅማችሁን ታገኛላችሁ። ትንሽ ስለ ጄሚናይ የሚነግራችሁ ነገር አሁን ለምሳሌ እዚህ ጋር ቅድም ቪዲዮ ከመጀመሪያ በፊት ነው የገባውለት ገብቼ የጻፍኩለት ከታች ፕላስ ምልክቷን ነክታችሁ ማለት ነው። ከዛ የምትፈልጉ ወደ እሷ ስትነቁ ወደ ጋላሪ ይወስዳችኋል። ወደ ጋላሪ ወስዳችሁና የፈለጋችሁትን ፎቶ ይዛችሁ ያንን ፎቶ እናንተ የምትፈልጉትን ነገር አድርጉት ብላችሁ ካዘዛችሁት ዋናው እሱ እናንተ ያዘዛችሁትን ነገር አድርጋለሁ። ለምሳሌ እኔ ይሄንን ፎቶ የምስሉን ልብስ ቀይርልኝ ብዬ ጽፌለታለሁ። እስኪ እንየው እና በጣም አሪፍ አፕ ነው። ጄሚናይ ተጠቀሙበት። እስኪ ምን እንደሚሰጠን እኔ እዚህ ጋር አስክ ጄሚናይ የሚለው እሷ እንዳክታችሁ ነው የምትፈልጉት ነገር መጻፍ ትጀምራላችሁ፣ ትጽፋላችሁ። እናንተ እንዲሁ የምታውቁት ሊንክ ከመጣላችሁ ያንን ሊንክ ኮፒ አርገታችሁ አምጥታችሁ ለዚህ ስትሰጡትና ያ ሊንክ የማጭባያችሁት አይደለ? ዋው የላይኛው ማለት ነው። ይሄንን ፎቶ ልብሱን ቀይረልኝ ብዬ ሰጥቼው ይሄንን ፎቶ ከዛ መልሶ ወደዚህ ቀይረልኝ። ፊቱን ምንም ሳይቀይረው አያችሁት? ፊቱ ራሱ ነው። አሁን አንዳንድ እንደዚህ የሚቀይሩ አፖች አሉ፣ ግን ገጽታ ያበላሻል። እናንተ የምትፈልጉትን ነገር ብቻ ጠይቁት፣ እሱ መልሳል። የቀድሞን ይህን ፎቶ ይህንን ልብስ ወደዚህ ቀይሮ ሰጠኝ። ይሄ ብቻ አይደለም፣ በጣም ብዙ ነገር ይሰጣችኋል። አሁን ቀደም ስለ ፖፑላይ ዌስተርን ጠይቀው ነበረ። ስለ ፖፑላይ ዌስተርን በሰፊው አስረዳኝ ብዬ ጽፌለት ፖፑላይ ዌስተርን በተለይ በሞባይል ስልኮች ላይ በስፋት እየታወቀ የመጣ የቀጥታ ስርጭት ነው እና ማህበራዊ ግንኙነት መድረክ ነው። ይህ መተግበሪያ ተጠቃሚዎች የራሳቸውን የቀጥታ ስርጭት እንዲያደርጉ ከሌሎች እንዲተያዩና አልፎ ተርፎ ገቢ እንዲያገኙ እድል ይሰጣል። ስለ ፖፑላይ ዌስተርን በዝርዝር የሚከተሉትን ነጥቦች ማወቅ ይገባል። ዋና ብቻ ያኔ ስለ ፖፑላይ ዌስተርን ጠይቀው ይኸው የሰጠኝ ምላሽ። እናንተ የምትፈልጉት ነገር በዚሁ አጋጣሚ ፖፑላይ ዌስተርን መስራት የምትፈልጉ ሰዎች ካላችሁ አናግሩኝ፣ እኔ እሰራለሁና ከኔ ጋር አብራችሁ መስራት ብትፈልጉ ካላችሁ ወንዶቹም ሴቶቹም አብረን እንሰራለን። በጣም አሪፍ ፕላትፎርም ነው። ያኔ ዩቱቡን መስራት ለአንዳንዶቻችን አይመችንም እና ፖፕ ስንፈልግ እንሰራዋለን፣ ስንፈልግ እንተዋለን። አናግሩኝ እንሰራለን እና የምትፈልጉትን ነገር ትጠይቁታላችሁ፣ እሱ ይመልስላችኋል። እዚህ ጋር 3 ሰረዙን ስትነኩ ከዚህ በፊት ተጠየቃችሁት ነገር ይመልስላችኋል። አሁን ይሄ ሁሉም እኔ የጠየቅኩት ነው። የዩቱብ ቻናል ባነር አሰራር ጠይቄው ሰርቶልኛል። የዩቱብ ቪዲዮ ማሻሻያ ምክሮችን ጠይቄው በቃ እኔ የጠየቅኩት የመለሰልኝ ነው። እነዚህ ሁላቸውም ማለት ነው። ከላይ ደግሞ የሼር ምልክት አለች። ሌላ ደግሞ ምንድን ነው ያለው? እዚህ ጋር ክሬት ኢሜጅ የሚለው ቦታ አለ። ክሬት ሙዚቃ የሚለው ትላንት በቀጥታ ጠይቄው የሰጠኝን ምላሽ በድምፅ ለቅቄ ነበረ። እሱንም ማየት ትችላላችሁ። ክሬት ሙዚቃ እናንተ ጽሁፍ ትሰጡታላችሁ። ያንን ጽሁፍ ወደ ሙዚቃ ከፈልጎ እንደፈለጋችሁት ወደ ሙዚቃ ከልብዶ ይሰጣችኋል። በጣም ምርጥ አፕሊኬሽን ነው፣ ተጠቀሙት። እቺ ከታች እቺ ማነው? እቺኛዋ ማነው?
ወጣሁኝ። በቀጥታ ይችን ትልኩና በቀጥታ ያወራቸዋል እሱ ማለት ነው። ሌላኛው ደግሞ እዚህ ጋር አንዳንዴ በሌላ ቋንቋ ያወራናል። መልስልኝና እኛ ስንጽፍለትም ሆነ ስናወራው በሌላ ቋንቋ ካወራን በኛው በአማርኛ መልስልን ብለን ብንጽፍለት ራሱ ጀመናይ ወደ አማርኛ ገልብጦ በራሱ ጊዜ ይመልስልናል። እኔ መጀመሪያ ጊዜ በአማርኛ አያወራኝም ነበረ። ከዛ ራሱን ነው እንዴት ነው ወደ አማርኛ መቀየር የሚቻለው ብዬ ሲጠይቀው በአማርኛ መልስልኝ ብለሽ ጻፍለት ብሎ መልስ ሰጠኝና ከዛ በአማርኛ ጻፍኩለት፣ በአማርኛ መለሰልኝ። በጣም አሪፍ ፕላትፎርም ነው፣ ተጠቀሙበት። እና እኔ አዲስ ዩቱበር ነኝ። አዲስ እንደምታዩት አዲስ ክሬት ነው ያደረኩት። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር ታረጉታላችሁ እና አመሰግናለሁ። ቻው